ይሄን ታይፕራይተር ተመልከቱ። የዛን ጊዜ በዘመኑ በጣም ትልቅ ሙያ ሆኖ ለብዙዎች እንጀራ ምክንያት ሆኖ ነበረ። ታይፕ የሚጽፉ ሰዎች በጣም ተፈላጊ ሰዎች ነበሩ። በኋላ ድንገት ኮምፒውተር መጣ። ታይፕራይተር ላይ ይጽፉ የነበሩ ሰዎች ከታይፕ ተጠቃሚ ወደ ኮምፒውተር ተጠቃሚነት ተምረው ራሳቸውን ያሳደጉት ብዙ ገንዘብ አግኝተውበታል። ፈጣንና ቀልጣፋ ሆኖ አገልግሏቸዋል። አሌክሳንደር ግራሃም ቤል ለብዙ ዓመት ከተመራመረ በኋላ ስልክ ሲፈጠር የመጀመሪያዎቹ ስልኮች እነዚህ ይመስሉ ነበር። በጣም ከባድ ናቸው። ሰው ይዟቸው ሊንቀሳቀስ አይችልም። በጣም በቃ አሽከርክራችሁ ደውላችሁ፣ በዛ ላይ ደግሞ ብዙ ርቀት የማይሄዱ መኝታ ቤት ያለ ሰውዬ ሳሎን ካለው ጋር ማውራቱ ራሱ እንደ ተአምር የታየ ነበረ። ከዛ በኋላ የስልክ ቴክኖሎጂ እያደገ ሄዶ ለመጀመሪያ ጊዜ ሞባይል መጣ። እንደዚህ እንግዲህ ሬዲዮ የሚያክል በጣም በሚገርም ሁኔታ በትልቁ ተይዞ የሚዞር አይነት ሳተላይት ሬዲዮዎች ነበሩ። ከዛ በኋላችን ኖኪያ ታስታውሷታላችሁ። በጣም ብዙ ዛሬ እዚህ ቆሻሻ ውስጥ የተጣሉት ሞባይሎች በአንድ ወቅት በጣም የብዙዎቻችን ህልም የነበሩ በጣም ብዙዎቻችን ልንይዛቸው የምንጓጓቸው በጣም በቃ ዘመናዊ ስልኮች ነበሩ። ነገር ግን ሁሉም ስልኮች ከመደወል ውጪ ፎቶ አያነሱም፣ ቪዲዮ አይቀርጹም፣ ሌላም ነገር አያደርጉም ነበር። ዛሬ ግን ስልካችን ኮምፒውተር ሆኗል። በስልካችን ፎቶ እናነሳለን፣ ቪዲዮ እንይዛለን፣ ኢንተርኔት እንጠቀማለን፣ በተለያዩ አፕሊኬሽኖች ጌም እንጫወታለን። እጅግ በጣም ብዙ ተአምር ይሰራል። ይሄ ሁሉ እድገት እኮ አልቆመም። ስላልቆመ አርቲፊሻል ኢንተለጀንስ ተወልዷል።